በቀላሉ ስልካችሁን በመጠቀም የፓስፖርት ቀጠሮ እንዴት ማስያዝ እንደምትችሉ ከአሁን ቀደም በሰራሁላችሁ ቪዲዮ ላይ አንዳንድ ጥያቄዎች በተለያዩ ማህበራዊ ሚዲያ በቲክቶክም በፌስቡክም እንዲሁም በዚሁ ከኔ ቻናል ቤልቴክ ዩቲዩብ ቻናል ላይ አንዳንድ ጥያቄዎች አንስታችኋል። ስለዚህ በፓስፖርት ዙሪያ የተጠየቁ ጥያቄዎችን አራውንድ 10 የሚሆኑ ጥያቄዎች ይዤላችሁ መጥቻለሁ። ስለዚህ ከዚህ በኋላ ስለ ፓስፖርት ምንም አይነት ጥያቄ ይኖራችኋል ብዬ አልጠብቅም። ስለዚህ ከቪዲዮ ፍጻሜ ድረስ አብራችሁ ከቆያችሁ በፓስፖርት ዙሪያ ያላችሁ ግንዛቤ እንዲሁም በቀላሉ ፓስፖርታችሁን ማግኘት ትችላላችሁ ማለት ነው። ቪዲዮ እንደምትወዱ ስለማልጠራጠር ኮፒ ሊንክ፣ ሼር፣ ላይክ በማድረግ ጀምሩት። እንዲሁም ቻናሉን ሰብስክራይብ ያላደርጋችሁ ክቡራን ቻናል ቤተሰቦች ሰብስክራይብ በማድረግ ቤተሰብ ይሁኑ። ናው ወደ ጥያቄያችን እንሂድ። የመጀመሪያው ጥያቄ ኦንላይን እንዴት ነው መመዝገብ የምችለው ይላል። እንግዲህ አንድ ጥያቄያችን ኦንላይን እንዴት ነው መመዝገብ የምችለው ይላል። ስለዚህ በዋናነት ስለ ኦንላይን እንግዲህ በተለያዩ በስልካችሁም በተለያዩ በፒሲም በኮምፒውተር መመዝገብ ትችላላችሁ። እሱን ከአካውንት በፊት በሰራሁት ቪዲዮ ላይም ሞር ክላሪፊኬሽን ማግኘት ይችላለሁ። ከዛ ይልቅ ግን ኦንላይን ለመመዝገብ ከመፈልጋችን በፊት ማሟላት ያሉብን ነገሮች እነሱን መያዛችን እርግጠኛ መሆን አለብን። አሁን ከረንትሊ ባለው ነባራዊ ሁኔታ በባለፈውም እንደነገርኳችሁ የሚያስፈልጓችሁ የልደት ሰርቲፊኬት እና ፋይዳ ያስፈልጋችኋል ማለት ነው። እሱ ሁለቶች ነገሮች ካሏችሁ በቀላሉ የፓስፖርቱን ቀጠሮ ማስያዝ ትችላላችሁ ማለት ነው። ነገር ግን ለአሻራ ስትሄዱ የታደሰ የቀበሌ መታወቂያም ሊያስፈልጋችሁ ይችላል። ፕላስ ደግሞ አሁን በዋናነት ፔመንት የሚከፈለው ልክ ኦንላይን ያሉ መረጃዎችን ከሞላችሁ እስከ 30 ደቂቃ ባለው ኦንላይን ፔመንቱ በቴሌብር እንዲሁም በሲቢ ብር በሞባይል አፕሊኬሽናችሁ መሞላቱ ነው እርግጠኛ መሆን አለባችሁ ማለት ነው። እና በዋናነት ገንዘብም ሊኖራችሁ ይገባል ማለት እጃችሁ ላይ እንደምትፈልጉት አገልግሎት ለምሳሌ መደበኛ አገልግሎት የአንድ ቀን፣ የሁለት ቀን፣ የ5 ቀን አገልግሎት ይኖራል። ስለዚህ እሱን እርግጠኛ መሆን አለባችሁ ማለት ነው። ስለዚህ በዋናነት ሊንኩን ታች ዲስክሪፕሽን ላይ ያስቀምጥላችኋለሁ፣ ገብታችሁ መመዝገብ ትችላላችሁ ማለት ነው። ሌላው እኛ ምናልባት ቀጠሮ እንድናስይዝላችሁ የምትፈልጉ ከሆነ በስልክ ቁጥር 0943 51 14 11 ደውላችሁ ብታሳውቁን፣ እንዲሁም በዋትስአፕ ወይም በቴሌግራም ቤልቴክ የሚል ቴሌግራም ቻናል አለ፣ እሱ ላይም ብትጽፉልን ቀጠሮ ማስያዝ እንችላለን ማለት ነው። ስለዚህ የመጀመሪያው ጥያቄ በዚህ ይሆናል። ሁለተኛው ስንት ብር ነው አዲስ ለማውጣት መልስልኝ እንዳታልፈኝ ይላል። በሀገር ውስጥ በመደበኛ አገልግሎት የሚሰጡ እንዲሁም በአስቸኳይ የሚከፈሉ ክፍያዎች አሉ። ስለዚህ አዲስና እድሳት ለማግኘት የመደበኛ አገልግሎት 5000 ብር፣ አዲስ ለማውጣትም እድሳትም ለማግኘት 5000 ብር መክፈል አለባችሁ ማለት ነው። አስቸኳይ የ2 ቀን ከሆነ 25000 ብር፣ አስቸኳይ የ5 ቀን 20000 ብር ነው ማለት ነው። ሌሎች የእርማት አገልግሎት ለማግኘት ለምሳሌ ስምና እድሜ ስህተት ካለ የተለያዩ የጠፋ የተበላሸ ዋጋቸው ታች ኦፊሻል የኢሚግሬሽን ባለስልጣን ቴሌግራም አድራሻ አለ፣ እሱ ላይ ገብታችሁ ማየት ትችላላችሁ። ሶስተኛ ጥያቄ የሁሉም ፍሬንድ በርዝ ፕሌስ የመታወቂያና የበርዝ ሰርቲፊኬት ተለያየና ዳዝ ኢት ሃዝ አን ኢምፓክት ኦን ዘ ፓስፖርት ፕሮሰስ? ሊተራሊ የስ ነው መልሱ። እያለን ያለ ለምሳሌ የቀበሌ መታወቂያውና የበርዝ ሰርቲፊኬቱ እድሜና ስም ተለያየ አይነት ሴንስ ያለው ጥያቄ ይመስለኛል። ስለዚህ ሁለቱ የቀበሌ መታወቂያና የበርዝ ሰርቲፊኬት የስም ስህተት ስፔሊንግ አማርኛም እንግሊዝኛም ሳይቀር እንዲሁም የእድሜ የልደት ሰርቲፊኬት ስታወጡ የምትሳቷቸው ነገሮች ለምሳሌ ስም ስፔሊንግ የአማርኛም የእንግሊዝኛው ከቀበሌ መታወቂያዎች ጋር እኩል መሆኑን እርግጠኛ መሆን አለባችሁ። ሁለተኛ ደግሞ እድሜ ፕላስ የልደት ሰርቲፊኬታችሁ በስተጀርባው በመጀመሪያ የሚሰጣችሁ ያው የኖርማል የቀበሌ ሰራተኛው የተለያዩ ፐርሰናል ኢንፎርሜሽናችሁ ሞልቶ ማህተም አድርጎ ፈርሞ ይሰጣችኋል። ዜና አፍተር የወሳኝ ኩነት ቡድን መሪው ደግሞ በስተጀርባው ፓራፍ አድርጎ ማህተም ካልተደረገበት የልደት ሰርቲፊኬቱ ምንም አይነት አገልግሎት አይሰጥም ማለት ነው። ስለዚህ እሱንም የልደት ሰርቲፊኬቱ በስተጀርባው ማህተም መኖሩን እርግጠኛ መሆን አለባችሁ። እሱ ከሆነ በትክክል የፓስፖርት አገልግሎት ማግኘት ትችላላችሁ ማለት ነው። ወደ አራተኛው ጥያቄ እሄዳለሁ። ፕሊዝ የአሻራ መስጫ የቀጠሮ ወረቀት ፕሪንት ሳላደርግ ጠፋ፣ እንዴት ማግኘት እችላለሁ? ይሄ ብዙዎቻችሁ እየጠየቃችሁ ያለ ነገር ነው። በመሰረቱ እውነት ለመናገር ፔመንት በትክክል የተሰጣችሁ የቀን ገደብ የጊዜ ሰዓት ሳያልፍ በትክክል ከሞላችሁ ይሄ ፕሪንት የምናደርገው ፎርም አይሞላም። ያው 3 ፔጅ እውነት ለመናገር
ለአሻራ ስትሄዱ እነዚህ ፎርሞች 3 ፔጅ እና ክፍያ የከፈላችሁበት የሲቢ ብር ደረሰኝ የሲቢ ብር ደረሰኙ በኢሜይላችሁ ይላክላችኋል። እሱን ፕሪንት ማድረግ አለባችሁ። ሁለተኛ ደግሞ ይሄ 3 ፔጅ ፎርሙ ፔመንቱ እንደጨረሳችሁ ይላካል እና አሁንም ቢሆን ስለ መክፈላችሁ እርግጠኛ ከሆናችሁ በራሳችሁ ዩዘር ኔማ የራሳችሁ ፓስዋርድ ክሬት አድርጋችኋል አይደል? መጀመሪያ መረጃውን ስትሞሉ። ስለዚህ አሁንም ሎጊን አድርጋችሁ በዛ ገብታችሁ የሆነ 3 ነጥብ አለች። ከሷ ላይ ክሊክ ስታደርጉ ፕሪንት ፎርም ይላል። እሷን ዳውንሎድ አድርጋችሁ በትክክል ሊጠፋባችሁ ከማይችል ማህበራዊ ሚዲያ ላይ ማስቀመጥ አለባችሁ። ቴሌግራም ፐርሰናል ቴሌግራም አካውንታችሁ ላይ ሊሆን ይችላል፣ ወይም የተለያዩ ኦንላይን ቱሎች ላይ አስቀምጣችሁ መያዝ አለባችሁ ማለት ነው። በተለያየ ጊዜ ፍለጋ መግባት የለባችሁ። 5ኛ ጥያቄ ከአሻራ በኋላ ፓስፖርት ስንት ጊዜ ይፈጃል? እውነት ለመናገር ከአሻራ በኋላ ብዙ ጊዜ አይፈጅም። ከ1 ሳምንት እስከ 1 ወር ነው ሊፈጅ የሚችለው። ስለዚህ በሁለት መንገድ ማወቅ ትችላችሁ። የመጀመሪያው 8876 ኤስኤምኤስ ከኢሚግሬሽን ባለስልጣን ይደርሳችኋል። ሁለተኛው ነገር ደግሞ የኢሚግሬሽን ቴሌግራም ቻናል አለ፣ ስም ዝርዝር ይለቃሉ። እሱ ላይ አይታችሁ መድረሱን ማወቅ ትችላላችሁ ማለት ነው። አሁን ላይ ባለው ነባራዊ ሁኔታ እስከ 2 ሳምንት ነው ሊቆይ የሚችለው። ስለዚህ በእነዚህ ሁለት ነገሮች በኤስኤምኤስ እንዲሁም በቴሌግራም ኦፊሻል ቴሌግራም ቻናላቸው ገብታችሁ ስም ዝርዝራችሁን መድረሱን ማወቅ ትችላላችሁ ማለት ነው። 6ኛ ጥያቄ ያው ቶሎ ቶሎ እያልኩት ያለሁት ያው ብዙዎችን ጥያቄዎች ለማድረስ ካለኝ ፍላጎት የተነሳ ነው። አረ የጠፋብን ሰዎች ምንድን ነው የምናደርገው ይላል። እውነት ለመናገር የጠፋባችሁ ሰዎችም ያው ሶሉሽን አለው። የመጀመሪያውን መሰላችሁ አሁን እናንተ የጠፋባችሁ ሰዎች የምታደርጉት ስለ መጥፋቱ ሊያረጋግጥ የሚችል የፖሊስ ማስረጃ ያስፈልጋችኋል። ሁለተኛ ደግሞ መታወቂያችሁን ይዛችሁ ፓስፖርታችሁን ማስመለስ ትችላላችሁ ማለት ነው። ምንም ፋርዘር ክላሪፊኬሽን አያስፈልግም የዚህ ጥያቄ። ስለዚህ የፖሊስ ማስረጃና መታወቂያ ያስፈልጋችኋል ማለት ነው። 7ኛ ጥያቄ አዲስ አበባ ማውጣት ይቻላል? የልደት ካርድ ከክፍለ ሀገር ነኝ የመጣሁት በእናትህ መልስ ስጠኝ ይላል። ፓስፖርት ለማውጣት በየትኛውም ቦታ ማውጣት ትችላላችሁ። ብቻ እነዚህ ፓስፖርት ለማውጣት የሚያስፈልጉ ሪኳየርመንቶች የልደት ሰርቲፊኬት፣ የታደሰ የቀበሌ መታወቂያና ፋይዳ ካላችሁ በየትኛውም ቦታ በሚቀርባችሁ ቦታ ማውጣት ትችላላችሁ። በክፍለ ሀገርም አዲስ አበባ ማውጣት ትችላላችሁ። ምንም የሚከለክል አይነት መመሪያ የለም። ስለዚህ ይቻላል የሚል ነው መልስ ሊኖረኝ የሚችለው ማለት ነው። 8ኛ መጨረሻ ላይ የምናወርደው የሞላነው ፋይል አልወርድ ካለ ብሩ ቀጥታ ይከስራል ማለት ነው። እምቢ አይልም። አንዳንድ ሰዎች በዛው ቀረብን እያሉ እስኪ ያብራራለን። አይ ብሩ አይቀርም። እውነት ለመናገር በትክክል ፔመንታችሁን ከሞላችሁ የከፈላችሁት ነገር ብሩ ወዴትም አይቀርም። ስለዚህ እንደነገርኳችሁ ነው እንግዲህ ምናልባት ፔመንቱን በትክክል ከከፈላችሁ ፔመንቱ የሚሞላው በመሰረቱ አሻራ ስትሄዱ አይደለም። መጀመሪያ ፎርሙ እንደጨረሳችሁ መጨረሻ ላይ ፔመንት እንድትከፍሉ ይጋብዛችኋልና ፔመንቱን በ30 ደቂቃ ሞልታችሁ ከጨረሳችሁ ፎርሙን በየትኛውም ጊዜ በየትኛውም ሰዓት የራሳችሁን ዩዘርኔም እና ፓስዋርድ ሎጊን አድርጋችሁ ገብታችሁ ፕሪንት ማድረግ ትችላላችሁ። ስለዚህ ምንም ሊያስጨንቃችሁ አይገባም። ፔመንት ከከፈላችሁ አንደኛ ኢሜይል ይደረግላችኋል። ስለዚህ የክፍያ ደረሰኙን ኢሜይል ላይ ታገኛላችሁ። እንደገና ነው ፕሪንት የምታደርጉትን ፎርም ደግሞ በየትኛውም ጊዜ ማግኘት ትችላላችሁ ማለት። ስለዚህ ይህ ካስቸገራችሁ ምናልባት እኔን ኮንታክት አድርጉ፣ ኮሜንት ላይ ጻፉልኝ፣ እኔም ማግዛችሁ ይሆናል ማለት ነው። እሺ 9ኛ ጥያቄ በአሻራ ጊዜ ነጭ ልብስ አትልበሱ የማትለ ለምንድን ነው? ኦ ሶሪ፣ ይሄን እስካሁን ምናልባት ያልተናገርኩበት ጥያቄ ነው አንስቶ የተናገረ። በጣም አመሰግናለሁ። ስለዚህ ምን መሰላችሁ አሁን አለባበስን በተመለከተ የመጀመሪያ ጆሮአችሁ በትክክል መታየቱን እርግጠኛ መሆን አለባችሁ። አንዳንድ ሙስሊም እህቶቻችን ጆሮአቸውን ይሸፍናሉና እሱ በአሻራ ለመስጠት ስትሄዱ አያስፈልግም። ጆሮአችሁ ሁለቱም ጆሮአችሁ በትክክል መታየት አለበት ማለት ፎቶ ስለሚያስፈልግ። ሁለተኛው ነገር ደግሞ ነጭ ልብስ አያስፈልግም እውነት ለመናገር ምክንያቱም የፓስፖርት ፎቶ ላይ ነጭ የሆነ ባክግራውንድ ነው ያለው እና የኛ ደግሞ የለበስነው ነጭ ሲሆን ሁለቱ ካንስል ኢቻዝ አልጎሪዝሙ አይቀበለውም። በዚህ ምክንያት ነጭ ልብስ ባትለብሱ ይመከራል። ደመቅ ያለ ሌላ የተሻለ ከለር ያለው ልብስ ለብሳችሁ ብትሄዱ የተሻለ ነው። ስለዚህ በጣም አመሰግናለሁ። አንተ ጥሩ የሆነ ጥያቄ ነው ያነሳልኝ። ስለዚህ አለባበሳችሁን በእንደዚህ አይነት መንገድ ብታደርጉ መልካም ነው። ደመቅ ያለ ልብስ ብትለብሱ ፎቶአችሁ መልካም ነው ለማለት እወዳለሁ። የመጨረሻው ጥያቄ 10ኛ የልደት ካርድ ጀርባ ማህተም ከሌለውስ? አይ ቲንክ የተወሰኑ ሰዎች ምናልባት ለጊዜው ምናልባት ሊቀበሏችሁ ይችላሉ፣ ባለማወቅ ሊቀበሏችሁ ይችላሉ። ነገር ግን በኋላ ሲጣራ ጀርባው ላይ የወሳኝ ኩነት ቡድን መሪው ማህተም ካላደረገበት በኋላ ዲስኳሊፋይ ልትደረጉ ትችላላችሁ ማለት። ምናልባት አንዳንድ ሰዎች
አረ የኔ አልፏል ምናምን ሊላችሁ ይችላል። ስለዚህ እሱን በማሰብ የጀርባው ላይ ምንም ያን ያህል ወሪ የሚያደርግ ነገር አይደለም። ቀበሌ ሄዳችሁ ጀስት የቡድን መሪው ላይ ማህተም እንዲያደርግላችሁ መጠየቅ ነው። ምንም ያን ያህል ከባድ ነገር አይደለም። ስለዚህ ጀርባው ላይ የልደት ሰርቲፊኬቱ ወይም የልደት ካርዱ ጀርባ ላይ ማህተም ቢኖረው መልካም ነው። ካልሆነ ግን የሆነ ጊዜ ላይ አልጎሪዝሙ ዲስኳሊፋይ ሊያደርግባችሁ ይችላል። ስለዚህ እሱንም ጥንቃቄ አድርጉ። ሌላው ለአሻራ ስትሄዱ በዋናነት እነዚህን 3 ዶክመንቶች የታደሰ የቀበሌ መታወቂያ ፋይዳ እና የልደት ሰርቲፊኬታችሁን ኦሪጂናሉንም ፎቶኮፒ ይዛችሁ መሄድ አለባችሁ ማለት ነው። አሁን እዚህ ላይ አንዳንድ ሰዎች ሊሳቱ የሚችሉት ብዬ የማስበው ምናልባት በአንዳንድ ማህበራዊ በቴሌግራም፣ በዋትስአፕ፣ በተለያዩ ሶሻል ሚዲያዎች በፎቶ ያሉትን ዶክመንቶችን በፎቶ ይዞ የሚሄድ እንደዛ ካርጋችሁ ተሳስታችኋል። ለአሻራ ስትሄዱ ኦሪጂናል ዶክመንትም ያስፈልጋል፣ ፕላስ ደግሞ ፎቶኮፒ ያስፈልጋል ማለት ነው። እነሱን ማድረግ አለባችሁ። ለበለጠ መረጃ ማንኛውም አይነት ጥያቄ ሲኖራችሁ በነፃ የስልክ ጥሪ 8133 ላይ የኢሚግሬሽን ባለስልጣን ማናገር ትችላላችሁ። ለአንዳንድ ላላባሌ ወጭ መዳረግ የለባችሁም። ስለዚህ 8133 ላይ ደውላችሁ የምትፈልጉትን ሰርቪስ ጠይቃችሁ ማግኘት ትችላላችሁ። ሌላው በኢሜይልም ከፈልጋችሁ info@ics.gov.et ላይ እዚህ ላይ ኢሜይል ማድረግ ትችላላችሁ ማለት ነው። እነዚህን መረጃዎች ታች ዲስክሪፕሽን ላይ ታገኛላችሁ። በእሱ ገብታችሁ ለበለጠ መረጃ ክላሪፊኬሽን ማግኘት ትችላላችሁ ማለት ነው። ሌላው ምናልባት አንዳንድ ቅሬታ ካላችሁ እንግዲህ እንደነገርኳችሁ የኢሚግሬሽን.gov.et ከዚህ ሳይት ላይ የቅሬታ ማቅረቢያ ፖርታል አለ። እሱ ላይም ገብታችሁ እንግዲህ ቅሬታችሁን ማድረስ ትችላላችሁ። አንዳንድ ምናልባት የተለያዩ ዲሌይ ወይም የፓስፖርት አሻራ ከሰጣችሁ በኋላ መዘግየት ከገጠማችሁ እዛ ላይ በቀላሉ ቅሬታችሁን ማቅረብ ትችላላችሁ ማለት። ስለዚህ በጣም ይሄ አይሲኤስ አዲሱ የኢ ፓስፖርት መተግበሪያ በጣም ዘርፈ ብዙ ጥቅሞችን ይዞልን መጥቷል። በቀላሉ ቤታችን ላይ ሆነን በስልካችን አፕላይ ማድረግ እንችላለን ማለት ነው። ስለዚህ አሁንም ቢሆን ደግሜ እነግራችኋለሁ። ምናልባት ቀጠሮ ማስያዝ የምትፈልጉ ካላችሁ በ0943 51 14 11 ደውላችሁ መጠየቅ ትችላላችሁ። እንዲሁም ምናልባት ያስፈልጓችኋል ብዬ አንዳንድ ሰዎችም ይጠይቃችሁ ያላችሁ ጥያቄዎች ፓስፖርት ለምን ያህል ጊዜ ያገለግላል ይላል። እንግዲህ ፓስፖርት ኤክስፓየርድ የሚሆነው አዳልት ከሆናችሁ ከ24 ዓመት በላይ ከሆናችሁ ለ10 ዓመት ያገለግላችኋል። እንዲሁም ለህፃናት 5 ዓመት ያገለግላል። ስለዚህ አገልግሎት እድሜው እንደ ፓስፖርት አገልግሎት ተመሳሳይ ነው። ነገር ግን እድሜው ለህፃናት 5 ዓመት፣ ለወጣቶች 10 ዓመት ማለት ነው። ከ24 ዓመት በላይ ከሆናችሁ 10 ዓመት ያገለግላችኋል። ሌላው አገልግሎት እንዴት ነው የምናገኘው? እንግዲህ አገልግሎት ለማግኘት ለምሳሌ እድሳትም አዲስም ለማውጣት ከፈልጋችሁ የ1 ቀን፣ የ2 ቀን፣ የ5 ቀን እንዲሁም መደበኛ አገልግሎት አለ። በሱ እንዳስፈላጊነቱ እንደ ብራችሁ መጠንና እናንተም ምን ያህል ፓስፖርት እንደፈለጋችሁት ሁኔታ የ1 ቀን፣ የ5 ቀን፣ የ2 ቀን እና የመደበኛ አገልግሎት ማግኘት ትችላላችሁ ማለት ነው። ሌላው አንዳንድ ሰዎች ደግሞ አሻራ ለመስጠት ቀጠሮ ያዝንበት ቀን ቢያልፍስ? እውነት ለመናገር ባያልፍ ጥሩ ነው። ነገር ግን ካለፈ በቅጣት እስከ 3 ወር ይቻላል በቅጣት ማለት ነው። ለምሳሌ 1 ወር ከዘገያችሁ 1000 ብር፣ 2 ወር ከዘገያችሁ 2000 ብር፣ እንዲሁም 3 ወር ከዘገያችሁ 3000 ብር ተቀጣችሁ አሻራችሁን መስጠት ትችላላችሁ ማለት ነው። ስለዚህ እነዚህን ሰርቪሶች ማግኘት ይችላል። ስለዚህ በጣም ቀላል ነው። አትወዛገቡ። ምንም እንዲህ ነው እንዲያ ነው የሚሉ በተለያዩ ለምሳሌ እናንተን ብር ፈላጊዎች የተለያዩ ደላላዎች ሊሏችሁ ይችላሉ። ስለዚህ አትወዛገቡ። በጣም ተራ ነገር ነው። በተለይ ወደ ተለያዩ የአረብ ሀገሮች ለመሄድ የፈለጋችሁ ሰዎች በተለያዩ የደላላ አትበሉ። ስለዚህ ፓስፖርት ለማውጣት በጣም ቀላል ነው። እኛንም አማክሩን። ታች ኮሜንት ሴክሽን ላይ አስቀምጡልን። እኛም የእያንዳንዳችሁን መልስ የምንመልስላችሁ ይሆናል። እነዚህን ነገሮች በትክክል ካደረጋችሁ በእርግጠኝነት እንደሚሳካላችሁ ጥርጥር የለኝም። ለዛሬ የነበረ ቆይታ የነበረ። አሁንም ሀሳብ አስተያየት ካላችሁ ታች ኮሜንት ሴክሽን ላይ አስቀምጡልኝ። ይመቻችሁ።